ገላትያ ምዕራፍ 4 ከቁጥር 16 ጀምሮ እስከ 20 ድረስ እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ይወዳሉ። ነገር ግን ከናንተ ዘንድ በመኖርበት ጊዜ ብቻ ሳይሆን ሁሉ ጊዜ በመልካም ነገር ተፈላጊ ብትሆኑ መልካም ነው። ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል። ስለናንተ አመነታለሁና አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ ነበር ይላል። እችን ክፍል ያው ቃል ምን ብሎ ነው የተረጎማት? ገላትያ ምዕራፍ 4 ከቁጥር 16 ጀምሮ ታዲያ እውነቱን በመናገር ጠላት መስዬ ታያችሁ ልበል? እነዚያ ወደ ስህተት የሚገፋፏችሁ አስተማሪዎች የሚጠቅሟችሁና በጎ ነገር የሚያስቡላችሁ እንዳይመስላችሁ። ጥረታቸው ሁሉ እናንተና እኔ ተቆራርጠን እንድንቀር ለማድረግ ነው። እናንተና እኔ ተቆራርጠን መቅረታችንን የሚፈልጉትም እነርሱ የሚነግሯችሁን ብቻ አሜን እያላችሁ እንድትቀበሏቸው ለማድረግ እንዲረዳቸው ነው። ጥሩ ነገር ለማድረግ ፍላጎት ማሳየቱ በጣም መልካም ነው። ይሁን እንጂ ይህ ፍላጎት እኔ አብሬያችሁ ሳለሁ ብቻ ሳይሆን ሁልጊዜም ሊኖራችሁ ይገባል። ልጆቼ ሆይ ልባችሁን እንደ ዙፋን ዘርግታችሁ እንደገና ለክርስቶስ እስክትሰጡት ድረስ ልክ ምጥ እንደያዛት ሴት ተጨንቄያለሁ። በዚች በአሁኗ ሰዓት ከእናንተ ዘንድ ሆኜ ድምፄን አለስልሼ ብነግራችሁ የቱን ያህል ደስ ባለኝ ነበር። ነገር ግን የቦታ ርቀት ስለወሰነን የማደርገው ግራ ገብቶኛል ይላል እንግዲህ ሐዋርያው ጳውሎስ። እንግዲህ በቀደመው ክፍል እንደተማማርነው ሐዋርያው በመጀመሪያ ሚስዮናዊ የወንጌል ጉዞው ነበር ወደ ገላትያ የሄደው። ወደ ገላትያ በሚሄድበት ጊዜ አንደኛ በህመም ውስጥ ሆኖ ነው። ሐዋርያው በህመም ውስጥ ሆኖ ወንጌልን እንዳስተማራቸውና እነርሱም የሐዋርያው በሽታ ሳይከለክላቸው ትምህርቱን እንደተቀበሉት እርሱንም እንደ ጌታ መልአክ አልፎም ደግሞ እንደራሱ እንደ ጌታችን እንደ ኢየሱስ ክርስቶስ አድርገው እንደተቀበሉት ሐዋርያው መስክሯል። እንግዲህ እንደምናስታውሰው ማለት ነው። ሐዋርያው ጳውሎስም በወንጌል ስብከቱም የገላትያን ሰዎች ወደ ክርስቶስ እንጂ ትቶት ወደ መጣው የአይሁድ ሃይማኖት አላመጣቸውም። እዚህ ላይ ልናስተውል የሚገባን ነገር ሁላችንም ወንጌልን ለመስበክ በምናስብበት ጊዜ ሰዎችን ወደ ክርስቶስ እንጂ ወደ ሃይማኖት ማምጣት የለብን። እንግዲህ ሐዋርያው ጳውሎስ የቀደመው ክፍል ላይ እንዳጠና ነው ወደ ገላትያ አውራጃ በሚሄድበት ጊዜ በህመም ውስጥ በስጋ ድካም ውስጥ ሆኖ ነበር የሄደው። በገላትያ አውራጃ ላይ ያገኛቸውን ሰዎች ወንጌልን ሲሰብክላቸው ወደ እውነት መጡ። ቀጥሎም ደግሞ ክርስቶስ ኢየሱስ በልባቸው ውስጥ እስኪሳል ድረስ እውነት ላይ መስርቶ እንደሚገባ አስተምሯቸው ነበር። ሐዋርያው ጳውሎስ ለሌላ የወንጌል ሚሽን ወደ ሌላ ቦታ በሚሄድበት ጊዜ የእርሱን እግር ተከትለው ሐሰተኛ አስተማሪዎች ወደ ገላትያ አውራጃ መጡ። ሐሰተኛ አስተማሪዎች። እነዚህ ሐሰተኛ አስተማሪዎች የአይሁድ እምነት አሁንም ያስፈልጋል፣ የሙሴ ሕግና ሥርዓት አሁንም ለመዳንም ሆነ ለመጽደቅ ያስፈልጋል። ሐዋርያው ጳውሎስ ሁሉ ነገር በጸጋ ነው፣ መዳን በጸጋ ነው፣ ጽድቅ በጸጋ ነው፣ በእግዚአብሔር ፊት ተቀባይነትን የምታገኙት በጸጋ ብቻና ብቻ ነው ብሎ የሚያስተምራችሁ እናንተን ለማስደሰት ፈልጎ እንጂ ነገሩ እንደዛ አይደለም። ስለዚህ መጀመሪያ እናንተ አህዛብ ናችሁ። ከአህዛብ ዓለም ስትመጡ መጀመሪያ ወደ መዳን ወደ መጽደቅ ከመሄዳችሁ በፊት የሙሴን ሕግና ሥርዓት መጠበቅ አለባችሁ።
ስለዚህ ወደ ሙሴ ሕግና ስርዓት ወደ አይሁድ እምነትም ለመግባት ደግሞ የመገረዝ ስነ ስርዓትን መፈጸም አለባችሁ ብለው ከጣዖት አምልኮት ወደ እውነት ወደ ክርስቶስ ኢየሱስ የመጡትን የገላትያን አማኞች ወደ አይሁድ የሃይማኖት ቀንበር ወደ ሕግ ቀንበር ነው የመለሷቸው። ተመልከቱ፣ ሐዋርያው ጳውሎስ ይህንን በሚሰማበት ጊዜ ደንግጧል። ለዚያም ነው ገላትያ ምዕራፍ 1 ቁጥር 6 ላይ ጌታ ሆይ ጸጋ ጨምርልን። ገላትያ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ከእግዚአብሔር ማለት ነው ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ አለ ሐዋርያው ጳውሎስ። ተመልከቱ፣ እግዚአብሔር በክርስቶስ ጸጋ ወደ ሃይማኖት አይጠራም። እግዚአብሔር በክርስቶስ ጸጋ ወደ ሆነ ድርጅት አይጠራም። በክርስቶስ ጸጋ እናንተን ከጠራችሁ ወዴት ነው የሚጠራን? ወደ ራሱ ነው የሚጠራን። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመን ወደ ልጁ ነው የሚጠራው፣ ወደ ራሱ ነው የሚጠራው እንጂ ወደ ሆነ ሃይማኖት ወደ ሆነ ድርጅት እግዚአብሔር ሰዎችን አይጠራም። ነገር ግን ሰዎች በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለዋል። ሐዋርያው ጳውሎስ ቅድም እንዳልኳችሁ ለወንጌል ስብከት ለወንጌል ሚሽን ወደ ሌላ ቦታ በሚሄድበት ጊዜ ሐሰተኞች አስተማሪዎች ወደ ገላትያ አውራጃ ወርደው የገላትያን አማኞች ያውኳቸው ነበር። ሐዋርያው ጳውሎስ ትቶት ወደ መጣው የአይሁድ ሃይማኖት እነሱን ይመልሷቸው ነበር። ተመልከቱ፣ ሐዋርያው ጳውሎስ ወንጌልን ሰብኮ ሰውን ወደ ክርስቶስ ሲያመጣ፣ እነዚህ ሰዎች ግን ሐዋርያው ጳውሎስ ትቶት ወደ መጣው ሃይማኖት እነዚህን ሰዎች መመለስ ጀመሩ። በጣም አደጋ። አሁንም ኢትዮጵያ ላይ የምንመለከተው ችግር በየቸርቹ እንግዲህ እናንተም ታውቃላችሁ፣ ባላችሁበት ቦታ በየቸርቹ የሚታየው ችግር ምንድነው በሚባልበት ጊዜ ሰውን በኢየሱስ ክርስቶስ እመን ብለን ወንጌል እንሰብካለን። ወንጌል ሲሰበክ ያ ሰው በኢየሱስ ክርስቶስ ያምናል። አምኖ ወደ ቸርች ከመጣ በኋላ የሙሴ ሕግና ስርዓት ውስጥ ያስገቡታል። ከዚህ በኋላ ግን ስትኖር፣ ከዚህ በኋላ ግን በክርስትና ሕይወት ስትኖር እንዲና እንዲያደርግ ብለው ወደ ሕግ ውስጥ ያስገቡታል፣ ወደ ስርዓት ውስጥ ያስገቡታል። ሁላችሁ ቅዱሳን ደህንነታችን ተጀምሮ እስከሚያልቅ ድረስ ሁሉ በጸጋ ነው። በጸጋ ከዳንክ የህይወት ለውጥህም የሚመጣው በዚያው ጸጋ ነው። ደህንነታችን በጸጋ ከሆነ የህይወት ለውጣችን በህግ ሊሆን አይችልም። የተሟላ ጸጋን የተገለጠው ኢየሱስ ክርስቶስ ሙሉ ጸጋንና እውነትን ተሞልቶ ነው የመጣው። እኛም ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል አለ እንጂ በጸጋ ላይ ህግ ተሰጥቶናል አላለም። ህግ ምኩራብ ላይ፣ ህግ የአይሁድ ቤተ መቅደስ ላይ ይሰበካል። ጸጋ የክርስቶስ ቤተ ክርስቲያን ላይ ይሰበካል። ቤተ ክርስቲያን ውስጥ የሙሴ ህግ አይሰበክም። ስለዚህ እነዚህ ሐሰተኛ አስተማሪዎች ወደ ገላትያ አውራጃ ወርደው የገላትያን ቅዱሳን ሐዋርያው ጳውሎስ ትቶት ወደ መጣው አያዋጣም፣ ለጽድቅም ለህይወትም አይሆንም ብሎ ትቶት ወደ መጣው ሃይማኖትና የሃይማኖት ስርዓት ይመልሷቸዋል። ትግሉ ያ ነው እንግዲህ። ለዚያም ነው ሐዋርያው ጳውሎስ እኛ ከሐዋርያው ጳውሎስ የምንማረው ብዙ ነገር አለ። ቅዱሳን በግልም ሆነ በግሩፕ የወንጌል ስብከት በምትሄዱበት ጊዜ ሰውን ወደ ማን ነው የምታመጡት? ሰውን ወደ ክርስቶስ ነው የምታመጡት ወይስ ሰውን ወደ ሃይማኖት ነው የምታመጡት? ሰውን የክርስቶስ ተከታይ ነው የምታደርጉት ወይስ ሰውን የሆነ ድርጅት ተከታይ ነው የምታደርጉት? በጣም መጠንቀቅ አለብን። አሁን ላይ በሶሻል ሚዲያ እንደምንመለከተው የሆነ የሃይማኖት ንትርክ መስሏል። ኦኬ፣ ከእንትን ሃይማኖት ወደ እንትን ሃይማኖት፣ ከኦርቶዶክስ ወደ ፕሮቴስታንት ሃይማኖት አንድ ሰው ሲመጣ ያንን ሰው ይዞ በቃ ፕሮቴስታንቱ ትልቅ ድል እንዳደረገ በቃ በየፌስቡኩ ያወራል። ኦርቶዶክስ ደግሞ ቀኑን ይጠብቃል። ከዛ የሆነ ሰው ደግሞ ከፕሮቴስታንት ወደ ኦርቶዶክስ ሲመጣ ደግሞ ይሄው ወደ ትክክለኛው ቦታ መጣ እያሉ ደግሞ ኦርቶዶክሶች ደግሞ
ሶሻል ሚዲያ ላይ ያወራሉ፣ ይጨፍራሉ። ነገሩን ስትመለከቱት ሰው ከሃይማኖት ወደ ሃይማኖት ነው የሚዘዋወረው። ከሃይማኖት ወደ ሃይማኖት ነው። ኳስ ጨዋታ ላይ የዝውውር ጊዜ የሚባል ነገር አለ አይደለ? የንትን ተጫዋች ወደ እንትን ተጫዋች ሄደ፣ የንትን ቡድን ተጫዋች ወደ እንትን ቡድን ተጫዋች ሄደ ይላሉ። እንግዲህ ይሄም እንደዚያው የቡድን ጨዋታ አደረጉት። ከሆነ ሃይማኖት ወደ ሃይማኖት መጣ፣ ከሆነ ሃይማኖት ወደ ሃይማኖት መጣ። ሃይማኖት ቢቀያየር ኢየሱስ ከሌለበት ውጤቱ ሞት ነው። ሃይማኖት ውስጥ ህይወት የለም። ሃይማኖት ውስጥ ዳግም ልደት የለም። ሃይማኖት ውስጥ አዲስ ፍጥረት የለም። ቅዱሳን እኔ ህይወት እንዲሆንላቸውና እንዲበዛላቸው መጣው ብሎ የተናገረው ኢየሱስ ነው። እኔ ህይወት ነኝ ያለው ኢየሱስ ጋር ብቻ ነው ህይወት ያለው። ኢየሱስ የሌለበት የትኛውም ሃይማኖት ሞት ነው ያለው። ለዚያም ነው እንዲህ ብሎ ዘምሯል አይደል? ኢየሱስ ክርስቶስ ከሌለው ሃይማኖት በራሱ ገዳይ ነው ብሏል። ኢየሱስ ክርስቶስ ከሌለው የትኛውም ሃይማኖት ሞት ነው። ቅዱሳን የትኛውም ሃይማኖት ውስጥ ህይወት የለም። ስለዚህ ሰውን ወደ ማን ነው የምታመጡት እናንተ? ዛሬ ድልን ሰጥቶን ቅዱስ ቃሉን እንድንማማር ከፈቀደልን እናንተ ደግሞ ወንጌልን ለመስበክ ስታስቡ ሰውን ወደ ማን ነው የምታመጡት? ወደ ክርስቶስ ነው? ወደ ድርጅት የክርስቶስ ደቀ መዝሙር ነው ወይስ የሃይማኖት ተከታይ ነው የምታደርጉት? እሱን ነገር በጣም ወደታችም እናብራራዋለን። እንግዲህ ሐዋርያው ጳውሎስ ወንጌልን ሊሰብክ በሄደበት ጊዜ ወደ ገላትያ አውራጃ የገላትያ አማኞችን በስጋ ድካም በህመም ውስጥ ሆኖ ነበር ሲያገለግላቸው የነበር። በህመም ውስጥ ሆኖ ታሞ ነው ሲያገለግል የነበረው። ስለዚህ ለወንጌሉ ምን ያህል እንደጨከነ ህመም እንኳን ሊያቆመው እንዳልቻለ ዋጋ ከፍሎ ወንጌሉን የት ድረስ ማድረስ እንዳለበት ተመልከቱ። እንዴት እንደጨከነ። ያ ጭካኔ እናገለግላለን በምንል በእያንዳንዳችን ውስጥ ሊጋባብን ያስፈልጋል። አቤቱ ልቤ ጨካኝ ነው እንዳሉት በእግዚአብሔር ነገር መጨከን፣ የእግዚአብሔርን እውነት ከዚህ ዓለም ሲስተም ጋር እንዳታያይዙት፣ የማመቻመች መንፈስ ሊኖራችሁ አይገባም። ነጭ ነጭ ነው፣ ጥቁር ጥቁር ነው። እግዚአብሔር ኃጢአት ያለውን ኃጢአት እንለዋለን፣ እግዚአብሔር ጽድቅ ያለውን ጽድቅ እንላለን። ከማንም ጋር ቢሆንም ብሎ ነገር የለም። ጨካኝ ትውልድ ሊኖር ያስፈልጋል። በመጽሐፉ በእግዚአብሔር እውነት ላይ የጨከነ ማለት ነው። በእግዚአብሔር እውነት ላይ የጨከነ። ስለዚህ እንደዚህ የጨከነ ትውልድ ሲመጣ ለተላከበት ሚሽን ብቻ ይጓዛል። ክርስቶስን ለመስበክ ብቻ ይጓዛል። ህመም ቢመጣ እንኳን ጌታዬ ይፈውሰኛል እያለ ምን ይላል ማለት ነው? ወንጌሉን ይሰብካል እንጂ ቅንጡነት ልክ አይደለም። አሁን ላይ በቃ ቀበጥ አገልጋዮች በስተናል። ልክ አይደለም። ቀበጥ አገልጋዮች በስተናል። ኢየሱስ አቆላምጦ አልጠራንም። ሊከተለኝ የሚወድ ቢኖር ብሎ መጀመሪያ ራሱን ይካድ። ራስህን እኔነትህን ካደው። ለዛ ነው ሐዋርያው ጳውሎስ ስለ ጌታዬ ስለ ኢየሱስ ክርስቶስ ነፍሴን እንደማትጠቅም እንደ ከንቱ ነገር ቆጥሬያታለሁ አለ። ያን ጊዜ ጌታ በሙላት ይጠቀምብሃል። እኔነትህ እየተሰበረ ሲሄድ እኔነቱ ባንተ ይገለጣል። አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል እንዳለ ኢየሱስ በእኛ መኖር ይጀምራል። ጥቅሜ፣ ገንዘቤ፣ ስሜ፣ ክብሬ የምትል ከሆነ ራስህን አልካድክም። አሁን ላይ ደግሞ በአገልጋዮች ዘንድ የምንመለከተው ነገር ስሜ፣ ክብሬ። ሲያገለግሉ እንኳን መርጠው ነው የሚያገለግሉት። መርጠው እያመቻመቹ ለስማቸውና ለክብራቸው ተጠንቅቀው። ምን ስምና ክብር አለ? በኃጢአታችን ሙታን የነበርን ከፍጥረታችን የቁጣ ልጆች የነበርን ምን ስም አለን? ምን ክብር አለን? ስምና ክብራችንስ መካከለኛው መስቀል ላይ በእኛ ሳያፍር እርቃኑን የተንጠለጠለው የናዝሬቱ ኢየሱስ አይደለምን? የትኛው ክብራችን ነው? የትኛው ስማችን ነው? እስኪ ልጠይቃችሁ። አንድ ሰው ስሜ ክብሬ ቢል አንድ ክርስቲያን የትኛው ክብሩ? የትኛው ስሙ? ከኢየሱስ የተለየ ክብር አለው? ከኢየሱስ የተለየ ስም አለው? እንደዚህ አይነት ሰው ወንጌልን ጨክኖ አያገለግልም። ትውልድን የሆነ የሥርዓት እስረኛ ነው የሚያደርገው።
ስለዚህ ሐዋርያው ጳውሎስ በህመም ውስጥ ሆኖ እንኳን ያ ያመመው ህመም ወንጌልን ከመስበክ ቅዱሳንን ከማገልገል አላገተው አላስቀረው። የሚገርመው ነገር ይሄ በሐዋርያው ጳውሎስ በኩል የበዛውን ጸጋ ነው የምንመለከተው። ህመም እንኳን ምን አላለው፣ ፈጽሞ አልከለከለው። ይልቅስ የታመመም ቢሆን ክርስቶስ ኢየሱስ በገላትያ አማኞች ልብ ውስጥ እንደተሰቀለ ሆኖ እስኪታያቸው ድረስ ያደርግ ነበር፣ ያስተምራቸው ነበር። ይሄ በሐዋርያው በአስተማሪው በኩል የተገለጠ ጸጋ ነው። በገላትያ አማኞች በኩል ደግሞ የሚገርም ጸጋ ተገለጠ። በሽተኛ ነው ብለው ትምህርቱን አልናቁ። ምን አይነት ታማሚኛ ገና የታመመ ሰው ይዘን መጠን እጅ ጭነህ ትፈውሳለህ ወይም ደግሞ ትጸልይለታለህ ይፈወሳል ብለን ስናስብ አንተ ራስህ እዚሁ ፍግም ትላለህ፣ አንተ ራስህ ትታመማለህ። አንተን ያልፈወሰ ኢየሱስ ታዲያ ምን ይጠቅመናል አላሉትም። የሚገርም እኮ ነው። የሐዋርያው በሽታ ሳይከለክላቸው ትምህርቱን እንደተቀበሉትና እርሱንም እንደ ጌታ መልአክ ከዚያም አልፎ እንደ ጌታ እንደራሱ እንደ ኢየሱስ ክርስቶስ አድርገው ነው የተቀበሉት። ተመልከቱ። ስለዚህ ትምህርቱንም አስተማሪውንም በስነ ስርዓት ተቀብለውታል። እንደዛ ከሆነ የምናገለግል እንደ ሐዋርያው ጳውሎስ አይነት የጭከና መንፈስ የጭከና ጸጋ እንዲጋባብን ደግሞም የምንማር የምንገለገል ቅዱሳን ደግሞ በአገልጋዩ ማንነት ላይ ተመስርተን ትምህርት እንዳንገመግም እንጠንቀቅ። ከታመመ አገልጋይ ወደ እናንተ ቢመጣ ወይም ወደ እናንተ መጥቶ ሊያስተምር ሲል ድንገት ቢታመም እንዴት ነው ትሪት የምታደርጉት? እንደ ገላትያ ቅዱሳን በስነ ስርዓት ትምህርቱንም እርሱንም ትቀበላላችሁ ወይስ ከህመሙ ተነስታችሁ ሰውየውን ትገመግማላችሁ? በጣም ትልቅ ነገር ነው። ትልቅ ነገር ነው የሚያስተምረን የእግዚአብሔር ቃል። ትልቅ ነገር ነው የሚያስተምረን። ጳውሎስ ቀጥሎ በወንጌል ስብከቱም የገላትያ ሰዎችን ወደ ክርስቶስ እንጂ ትቶት ወደ መጣው የአይሁድ ሃይማኖት አላመጣቸው። እዚህ ላይ ሁላችንም ልናስተውል የሚገባን ወይም ልንማረው የሚገባን ነገር ወንጌልን ለመስበክ ስናስብ ሰዎችን ወደ ክርስቶስ እንጂ ወደ ሃይማኖት ልናመጣቸው አይገባም። ነገር ግን ሐሰተኛ አስተማሪዎች የፈጠሩት ችግር ምንድነው? ጳውሎስ ለወንጌል ሚሽን በሚሄድበት ጊዜ የስተት አስተማሪዎች ምን ብለው ነው የሚያስተምሩት? እነዚህ የስተት አስተማሪዎች ሕጉም ያስፈልጋል፣ የሙሴ ሕግ ለመዳን ያስፈልጋል፣ የሙሴ ሕግ ለመጽደቅ ያስፈልጋል የሚሉ ሐሰተኛ አስተማሪዎች ሐዋርያው ጳውሎስ ሐሰተኛ ወንድሞች በሌላ ቦታ ላይ ውሾች ይላቸዋል። እሱ ብሏልና እኔ ምንም መቀነስ አልፈልግም። ውሾች ነው የሚላቸው። ሐሰተኛ ወንድሞች ሐሰተኛ መገረዝን የሚሰብኩ የስተት አስተማሪዎች ነው የሚላቸው። ስለዚህ እነዚህ የስተት አስተማሪዎች ወደ ገላትያ ቅዱሳን ገብተው የፈጠሩት ችግር ምንድነው? በገላትያ አብያተ ክርስቲያናት ውስጥ ገብተው የነበሩት ሐሰተኛ መምህራን የገላትያን ክርስቲያኖች ተደላድለው ከቆሙበት ሐዋርያው ጳውሎስ መስርቷቸው ከነበረው እውነት ላይ ማናወጥ ጀመሩ። ኖ ነገሩ እንደዛ አይደለም። እንዴት ሳትጠብቅ ሕግን ሳትጠብቅ እንዴት መልካም ሥራ ሳትሰራ እንዴት የመገረዝ ስነ ስርዓትን ሳትፈጽም እንዴት ትድናለህ? ይሄ ሐዋርያው ጳውሎስ የሰበካችሁ ስብከት ልክ አይደለም። እንደዛ በማለት በብርቱ ይፈልጓቸዋል። ይህንን ያደርጉት የነበረው ደግሞ ከጳውሎስና እርሱ ካስተማራቸው የወንጌል እውነት በመነጠልና የራሳቸው በማድረግ በውጭ ሊያስቀሯቸው ስላሰቡ። መጀመሪያ ይኸውላችሁ ቅዱሳን፣ መጀመሪያ ላይ ትምህርታችሁን አይደለም የሚመቱት፣ አስተማሪውን ነው የሚያጠቁት። አስተማሪውን ነው የሚያጠቁት። ይመጡና ግን እኔ የምለው ሀብትሽ የሚያስተምረው ትምህርት ግን ብዙ አይዋጥልኝም ይሏቸዋል። ወይም ደግሞ የሆነ ጥሩ አስተማሪ ካለ አይ ዴቭ የሚባለው ሰውዬ ግን የሚያስተምረው ትምህርት አይዋጥልኝ። ጳውሎስ ግን እኔ ሳየው እኔ ጳውሎስ ብዙም ያልበራለት ነገር አለ። በተለይ በሕግና በስርዓት አቅጣጫ ብዙም ማያውቀው ትምህርቱን መምታት ይጀምራል። ሰውየውን ያቀሉባችሁና ከዛ ትምህርቱን መጨፍጨፍ ይጀምራል። እንደዚህ ናቸው ሐሰተኛ መንፈስ ሲገባባቸው ወይም የሐሰት አስተማሪዎች አይነት ጥቃት ለማድረስ ሲያስቡ
እንደዚህ ነው የሚያደርጉት። እነዚህ ሐሰተኛ አስተማሪዎች ጳውሎስና የገላትያ አማኞች ምን አይነት ግንኙነት እንደነበራቸው ልጆቼ ሁሉ እኮ ነው የሚላቸው ሐዋርያው ጳውሎስ። ተመልከቱ። እንደው ቁጭ ብዬ የርቀት ነገር ገደበኝ እንጂ ቁጭ ብዬ ከናንተ ጋር ቁጭ ብዬ ድምጼን ሁሉ አለስልሽ በመክራችሁ እንዴት እንደሚሳሳላችሁ እንደገና ደግሞ ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታይ ድረስ በልባችሁ ውስጥ እስኪሳል ድረስ ምጥ ይዞኛል የሚል እውነተኛ ግን እየታመመ የሚያገለግል ታሞ ያገለገላቸው ከነርሱ 5 ሳንቲም ያልፈለገ ጨካኝ ሐዋርያ ወንጌል ለሐዋርያው ጳውሎስ አደራ እንጂ እንጀራ አልነበረምና እውነቱን ያስተማራቸው ክርስቶስን ነው በልባቸው ውስጥ የሳለ ያስብላቸዋል ይጸልይላቸዋል ይቆጫል እነርሱ አጠገብ ባለመሆኑ ማለት ነው። ተመልከቱ። እንደዚህ አይነት ሰው እንደዚህ አይነት መምህርና ቅዱሳን ጥብቅ ግንኙነት ስለሚኖራቸው መጀመሪያ በጳውሎስና በቅዱሳን መካከል ያለውን ግንኙነት ማቋረጥ ቀጥሎም ትምህርቱን መምታት ነው። ከትምህርቱ ይለዩዋቸዋል። ከዛ ሐዋርያው ጳውሎስ ትቶት ወደ መጣው የሃይማኖት ቀንበር ውስጥ ሊያስገቧቸው ይፈልጋሉ። አያችሁ ቅዱሳን። ስለዚህ እዚህ ጋር የምንማረው ነገር አለ። የሆነ ሰው በዚህ በግሬስ ፋሚሊ ውስጥ ስንማማር ሊያጠቃችሁ ሲፈልግ ይህንን ትምህርት እንዳትማሩ ሊያደርግ ሲፈልግ ማንን ነው የሚመታው? ሀብትሽን ነው የሚመታው። እሱ ሲያስተምር ግን ብሎ ነው የሚጀምርላት። እሱ ግን ምንድን ነው? እግዚአብሔርን እማመሰግነው ከማንም ሰው ጌታ ጸጋ ስላበዛልን ነው። ከማንም ሰው 5 ሳንቲም አልተቀበልኩ በጌታዬ ፊት። እናንተም ሰጥቻለሁ የሚል ሰው ካለ በአካውንቱ አስገብቼለታለሁ የሚል ሰው ካለ እናንተ መካከል ከማናችሁም 5 ሳንቲም አልተቀበልኩም፣ ወደፊትም አልቀበልም። ትምክህቴን ከማጣ ሞት ይሻለኛል እንዳለ ሐዋርያው ጳውሎስ ለናንተ የማይጠቅም ሳንቲም ብዬ የአምላኬን ቃል አልሸቅጠው። እየራበኝ ባገለግል ይሻለኛል። እየራበኝ ፈጽሞ አላደርገው እሞታታለሁ እንጂ አላደርገው። ለምን? እግዚአብሔር አስተምሮኛል። ዲግሪ ይዘናል አለን። ጤነኞች ነን። መቆፈር ካስፈለገ እንቆፍራለን። ፈጽሞ የቅዱሳን ጥገኛ መሆን የለባችሁም። ነገ የምታገለግሉ ሰዎች ጨካኝ መሆን ያለባችሁ። አለበለዚያ እንደ ሌሎቹ ችግር የለም ስልክህን አውቀት ጥለውና ወይ ደግሞ የወደቀ ስልክ ይሄው ስልኬ እንግዲህ ከትላንት ጀምሮ እናንተን ላገለግል ስል ተሰንጥቆብኛል፣ ባካችሁ ቅዱሳን አሁን ያላችሁ እንግዲህ አሁን ታች ላይ በማስቀምጥላችሁ አካውንት እንግዲህ ታስገባላችሁ ብሎ 6 አካውንት ነው 6 አካውንት ያስቀምጣል። 6 አካውንት ካስቀመጠ ስልክ ከሚገዛበት በላይ ብር አለው ማለት ነው። 6 አካውንት እንዴ! ሰው 6 አካውንት እንዴት ይኖረዋል? ሰው ነው ድርጅት ነው ሰውየው? አም ሶሪ ነጥላችኋለሁ ቅዱሳን። ከዛ ደግሞ ዋይፋዩን ቢያለኝ ዳታም ቢያለኝ እንግዲህ ፓኬጅ ያመት ፓኬጅ እንድገዛ ባካችሁ ምንድነው? እኔ አይደለም የማስተምራችሁ። አቤት ጌታ ኢየሱስ፣ አቤት ኢየሱስ ምህረት አድርግልን። ስለዚህ እንደዚህ ቆርጠን ጨክነን ስናገለግለው ፈጽሞ ይሽከረከራል። ፈጽሞ ባንተ ላይ ምንም ሊያገኝ አይችልም። ወንድሞች የምትሰሙኝ እንደ ታላቅ ወንድም እንዳስተማሪም ከተቀበላችሁኝ በወንጌል ስም ምንም አይነት ሳንቲም እንዳትቀበሉ። ወንጌል አደራ እንጂ እንጀራ አይደለም። እዚህ ቤት ወንጌል አደራ እንጂ እንጀራ አይደለም። ከማንም ሰው ምንም አይነት ነገር የምታገለግሉ ወንድሞች ያላችሁ ይብቃችሁ። እግዚአብሔር እንጂ የሚያኖራችሁ ብር አያኖራችሁ። እግዚአብሔር የጠራችሁ ጌታ ኢየሱስ ታማኝ ነው። ምስክር ነኝ። በተአምራቱ ነው እንዴት እንደምትኖር ግራ እስኪገባ ድረስ ነው የሚያኖር። ስሙ የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ ለወንጌሉ እንደጨከነ እናንተም መጨከን አለባችሁ። እነዛ ሐሰተኛ አስተማሪዎች ከጳውሎስ ጋር ነው መጀመሪያ ያለያዩአቸው፣ ከዚያ ከትምህርቱ ጋር ማለት ነው። ከትምህርቱ ጋር። ስለዚህ እናንተ
ጥሩ የሚያገለግል ሰው ስታገኙ ስትጠቀሙባቸው ከነዚያ ሰዎች ሊለዩአችሁ ሲፈልጉ ስለነዚያ ሰዎች ሐሰተኛ ሟርት ያወሯቸዋል። ሐሰተኛ ነገር ነው የሚያወሯቸው። ቀጥሎ ትምህርቱን መምታት ይጀምራል። ይሄ ከድሮም ጀምሮ ጅማ ላይ ማገልገል ከጀመርንበት ጊዜ ጀምሮ እንደዚህ አይነት ነገር አለ። ነገር ግን የእግዚአብሔር እውነት ሰው አዳፍኖ ሊይዛት አይችልም። ፈጽሞ እውነቱ የሥጋ ለባሽ አይደለም። እውነቱ የእግዚአብሔር ነው። እግዚአብሔር ልትቋቋመው አትችልም። ሾልኮ ይወጣል። ትውልድ ይሰማዋል። የቤተ ክርስቲያኑ የስተት አስተማሪዎች ናቸው፣ እንዳትሰሟቸው። እንዲያውም እንጸልያለን እግዚአብሔር እንዲያነሳቸው። ትልቅ ሰው ያስታውሳሉ። ትልቅ ከደቡብ የመጡ ነቢይ ናቸው። አንተ ወጣት ልጅ ሁለት ሰዎች ይታዩኛል፣ ሁለቱም መተው ይዘው ሲሄዱ አያለው። ስለዚህ መጨረሻ ደርሷል። ከዚህ በኋላ አትቀጥልም። ሁለቱ መላእክቶች ጌታዬን ምንድነው አልኩት፣ ይሞታል፣ ወደኔ ይመጣል አለኝ። ስለዚህ ትሄዳለህ፣ ትሞታለህ አሉ። አልሞትም፣ በሕይወት እኖራለሁ፣ የጌታዬን ማዳን ገና እናገራለሁ አልኳቸው። ተመልከቱ ቅዱሳን፣ አልሞትም፣ በሕይወት እኖራለሁ፣ የጌታዬን ማዳን እናገራለሁ። ፊት ለፊት ነው የምትመልሰው። ማይክ የተከፈተባችሁ ቅዱሳን ሚውት አድርጉ። ስለዚህ አልሞትም፣ በሕይወት እኖራለሁ፣ የጌታዬን ምን ልላችሁ ፈልጌ መሰላችሁ? በሞትም ትንቢት ሊነገርብህ ይችላል። ቀጥሎ ደግሞ ይሄው ሚስቴም ታውቃለች። በሜሴጅ እነ ዮኒ ያውቃሉ። በሜሴጅ ይላካሉ። አንተና ዳዊትን እናገኛችሁ፣ እናንተን ቆይ ብቻ አሳቻ ሰዓት ላይ እናገኛችሁ። በሜሴጅ ይገባል። እሱን ነገር ስናይ ፍርሃት ውስጥ አይደለም የምንገባው እኛ። እሱን ስንመለከት ስራ እየተሰራ ነው፣ ወንጌል እየተሰራ ነው። በቃ ሰው ዝም ካለ፣ የማይሰድብ የማይነቅፍ ሰው ካለ ተጠራጠር። የማንን ወንጌል? የሐዋርያው ጳውሎስን ወንጌል ነው ያስከው። የሐዋርያው ጳውሎስን ወንጌል ከያዝ ስደት ግዴታ ነው። ትሰደባለህ፣ ትነቀፋለህ፣ በስም ላይ ሌላ ስም ይወጣል። ሊያሳድዱም ይችላሉ፣ ሊገድሉህም ይችላሉ። ይሄ ንጹህ ወንጌል ነው። ስለዚህ ሐሰተኛ አስተማሪዎች ቅዱሳንን ከጳውሎስ መጀመሪያ ለዩአቸው። ቀጥሎ ደግሞ ከጳውሎስ ንጹህ አስተምህሮ ለዩአቸውና ወደ ሃይማኖት ቀንበር ነው እንግዲህ የመለሷቸው። ወደ ሃይማኖት ቀንበር። ቀጥሎ ዛሬም የወንጌልን ቃል ከኛ የሰሙ ሰዎች በሐሰት አስተማሪዎችና መጽሐፍ ቅዱሳዊ ባልሆኑ ልምምዶች ሊሳቡና ሊወሰዱ ይችላሉ። በተለይ የምናገለግል ሰዎች በጣም መጠንቀቅ አለብን። መጀመሪያ ቅዱሳንን የማስተማር ግዴታ አለብን። በትክክለኛ መጽሐፍ ቅዱሳዊ አስተምህሮና ክርስቲያናዊ ዶክትሪን ላይ ቅዱሳንን የመመስረት የማስተማር ግዴታ አለብን። ክርስቶስ ኢየሱስ በቅዱሳን ልብ ውስጥ እንደተሰቀለ ሆኖ እስኪታያቸው ድረስ የማገዝ የማስተማር አደራ አለብን። ባላስተማርናቸው ዝም ብሎ የመጣ የስተት ትምህርት ነፋስ ይዟቸው ሲሄድ ያላስፈላጊ የሆኑ መጽሐፍ ቅዱሳዊ መሰረት የሌላቸው ልምምዶች ውስጥ ሲገቡ ከመንቀፋችን በፊት መጀመሪያ ላይ የማስተማር ግዴታ አለብን። እንደዛ አይነት ነገር በሚከሰትበት ጊዜ ደግሞ የእውነት ቃል እንዳይጥሱ መምከር እንዲሁም መገሰጽም ደግሞ ይቻላል ማለት ነው።